ጨካኟ የእንጀራ እናት ምሳሌን ገደለቻት። በጣም ያሳዝናል። መረዘቻት። ብዙ ጊዜ እሷን ለመመረዝ በጣም ብዙ ጊዜ ስትጥር ነበር። ነገር ግን ደግሞ አልተሳካላትም። ቅድስት ሰራተኛዋ ብዙ ጊዜ ስለምታያትኝ ማህሌትን አታምናትም። እናም ብዙ ጊዜም ከእህቷ ኤፍራታ ጋር ስታወራ የነበረው ቅድስት ማለትም ምሳሌን ለመግደል እንዳሰበችና እንዲሁም ደግሞ ብሩክንና እንዲሁም የብሩክን ሀብት ለራሷ ለግሏ ለማድረግ ምሳሌ ካለች ግን ሀብቱን እንደምትካፈልና እንዲሁም ደግሞ ብሩክ ስለሚወዳት ልጁን ስለሚል ስለዚህ ከሱ መወልዳቸው ልጆች ሌላ ሰው እንዲኖርባቸው አልፈልግም እና እቺ ልጅ መግደል አለብኝ ትላለች። ኤፍራታም አዎ ጎበዝ ግዳያትና ሀብት ንብረትሽን በራስሽ አድርጊ ትላታለች። ኤፍራታን ምክር ትሰማለች እና ማህሌትም እሺ ትልና ብዙ ጊዜ በምግብ አድርጋ ልትሰጣት ትሞክራለች። እንዲሁም ደግሞ ሁሌ የምትወስደው መድኃኒት ስላለ በእሱ ያደረገችም ለመስጠት ትሞክራለች። ግን ደግሞ ቅድስት ትከታተላለች። ቅድስት ሰራተኛዋ እንደዚህ ስትል ስለሰማቻትኝ እናም ብዙ ጊዜ ታስጥላታለች። በጣም ትናደድባታለች። ከቅድስት ጋር ይጣላሉ። ቆይ አንቺ ምንድነው እንደዚህ የሚያደርግሽ? ለምንድነው አርፈሽ ስራሽን የማሰሪ ትላታለች። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በጣም ደህና ነኝ። ጨካኛዋ የእንጀራ እናት ቀጣይ ክፍል ይዤላችሁ መጥቻለሁ። በጣም የሚያሳዝንና በጣም እንጃ ብቻ በጣም ከባድ ነው። የእንጀራ ልጇን የምትመርዝ ጨካኝ ለሀብት ንብረት ብላ በጣም ማህሌት እንጃ ብቻ ምሳሌ እንገላታለች ማለት ነው። ምሳሌ በጣም በሚያሳዝን ሁኔታ መድኃኒቱን ወስዳለች ማለት ነው። ወይም ደግሞ ኤፍራታ እንዳለቻትኝ ብዙ ጊዜ መድኃኒት ለመስጠት ስትሞክር፣ ነገር ግን ደግሞ ቅድስት እየተከታተለቻት ስለሆነ ያን ነገር ማድረግ አልቻለችም። መጨረሻ ላይ ግን ለምን እንደዚህ አታደርጊም? ይኸውልሽ መድኃኒቱን ቀይሪባት፣ ብልቃጡ አለሽ አይደል? መድኃኒቱ ትላታለች። አዎ ብልቃጡማ አለ ትላታለች። እንግዲያውስ በቃ መድኃኒቱን ቀይሪው ትላታለች። ማን ነው እሺ ብላ ብዙ ጊዜ ቅዱስ ምክንያቱም ብሩክም ማለት ነው ስለነቃባትኝ አሁን ላይ መድኃኒቷን እሱ ራሱ ነበር የሚሰጣትኝ እና ስለዚህ በዚህ መልኩ ማጥቃት ትችያለች ትላታለች ማለት ነው። እሺ እንዴት ላርግ ትላታለች። እሺ በቃ አሁን አለ አይደለ የመድኃኒቱ ብልቃጥ፣ ስለዚህ ቀይሪው ያንቺን መርዙን እዛ ውስጥ አድርጊና ያኛውን ደግሞ የሷን ደግሞ መድኃኒት አንቺ ውሰጅ ትላታለች። እሺ ትልና ትቀይረዋለች ማለት ነው። ይህ ማለት እንግዲህ መርዙን ቀይረዋለች። እናም በቃ በራሱ እጅ ይገላታል ስትላለች። እሷም እሺ ብላ ነገር ታደርጋለች። ቅድስትና እንዲሁም ደግሞ ብሩክ እያበሏት እያለ ምሳሌን እያበሏት ነው እና ቅድስትን ደግሞ በጣም ስለምትወዳትኝ ቅድስት ታጉርሰኝ እያለች እየተቀናነች ጎርስ ስትበላ ቆየች እና ያው መድኃኒቱን ስለወሰደች ቀድማ ነበር ምግብ ከመብላቷ በፊት መጀመሪያ ነው መድኃኒቱ የምትወስደው። ከዛም በልታ ሳትጨርስ ሆዷን ትይዛለች ማለት ነው እና ሆዷን ያማታል። ቆይ ምን ሆነች ነው ልጅ ምን ሆነች ሲባል ልጅቷ እንግዲህ ህይወቷ አልፏል ማለት ነው። በጣም ነው የሚያሳዝነው። እውነት ለመናገር ድራማም ቢሆን በጣም ዘግናኝና ዘግናኝ ይህን ያክል የሰው ልጅ እንደዚህ ጥግ ድረስ ተንኮል ሰውን ለማጥፋት ይህን ያክል ለገንዘብ ብሎ እንደዚህ ብቻ በጣም ከባድ ነው። ብሩክም ሀብት ንብረቴን ሁሉ ሽጬም ቢሆን አሳክማታለሁ፣ ልጄ መሞት የለባትም፣ ያደራ ልጅ ነች ሲላትም ነበረ። ምንድን ነው የሞተ ሰው አደራ አላለህ? በቃ የሞተ ሰው ሞቷል፣ ስለዚህ አደራ ምናምን የእናቱ አደራ አለብኝ ሲላት ማለት ነው። እናቷ ደግሞ ያው ስለሞተች ስለዚህ ምንም ችግር የለውም። ለምንድን ነው አደራ ሞታለች አይደል? በቃ ምንም አደራ የሚያስፈል ነገር የለም። ታዲያ ልጄ ይቻ አንድ ፍሬ ምሳሌ ትሙት ነው የምትዩ ይላታል ማለት ነው። እሷም እንግዲህ ፈጣሪ ከፈቀደ እኛም አንቀርም፣ ስለዚህ ቀኗ ከደረሰ የማይቀር ነው ትለዋለች። ብሩክን በጣም ይናደድና አሁን እንደዚህ አትበይኝ፣ ሁለተኛ እንደዚህ እንዳትይኝ ይላታል። ምክንያቱም ብሩክ ደግሞ ልጁ እንድትድንለት ነው የሚፈልገው። ይህ ደግሞ ያው የምሳሌ እናት ስለሞተች ስለዚህ አደራ አለበት ማለት ነው። ያን አደራ ደግሞ በአግባቡ ስላልተወጣ እና ደግሞ የምሳሌ እናት የእሷ በሽታ ነው እንግዲህ የእናቷ በሽታ ነው ወደ እሷ የተጋባባት። ስለዚህ ያንን ደግሞ ያው እሷ የቻር ለመድኃኒት የሚሰጣት ማለት ነው እየተደበቀች ነበር። ነገር ግን ካወቀች በኋላ ግን ያው በቃ ምሳሌ
ብታቅም እያየች ነው የሚሰጣት። ስለዚህ ለማህሌት አልተመቻትም ነበር መድኃኒቱን ለመስጠት። ነገር ግን ደግሞ ሴጣን የሆነች ኤፍራታ ቀይሪው ስላለቻት መድኃኒቱ ተቀየረ። ሁሉም ነገር ተሳካለት ማለት ነው እና በጣም